አንዳንድ ጊዜ ሰዎች ፊት ፈገግ ብለህ ለብቻ ስትሆን አልቅሰህ ታውቃለህ? ወደ እግዚአብሔር ጸሎት አድርገህ ጸሎት እንዳልመጣ ጌታ ሆይ የት ነህ ብለህ ታውቃለህ? አንዳንድ ጊዜ በህይወት በጣም እንጎዳለን። የምንወደውን ሰው አጥተን የምናምነው ሰው ደግሞ ክዶን አሊያም ያልጠበቅነው ውድቀት ገጥሞን ይሆናል። አንዳንድ ጊዜ በብዙ ሰዎች መካከል ሆነን ብቸኝነት ይሰማናል። ከዚህ የበለጠው ነገር ደግሞ ለምን እንደምንጎዳ ምንም አናውቅም። ዛሬ በዚህ አጭር ቪዲዮ አንድ ታላቅ እውነት ላስታውስህ። የምታለቅሰውን እንባ፣ የምትሸከመውን ሸክም፣ የልብህን ህመም እግዚአብሔር አይቶታል። ብዙ ሰዎች እግዚአብሔርን ከተከተልን ህይወታችን ቀላል ይሆናል ብሎ ያስባሉ። ነገር ግን መጽሐፍ ቅዱስ የሚነግረን ከዚህ የተለየ ነገር ነው። በመጽሐፍ ቅዱስ ውስጥ ያሉ ታላላቅ ሰዎች በተደጋጋሚ ተጎድተዋል፣ ተፈትነዋል። ለምሳሌ ዮሴፍን አስብ። ወንድሞቹ አሳልፈው ሸጡት፣ ከቤተሰቦቹ ተለየ፣ በውሸት ተከሰሰና እስር ቤት ገባ። ዓመታትም አለፉ። እስቲ አስበው እንግዲህ ምንም ስህተት ሳታደርግ በእስር ቤት መቀመጥ ምን ያህል ከባድ ይሆን? ምናልባት ዮሴፍ በገጠመው ነገር ጌታ ሆይ ለምን ብሎ ጠይቆት ይሆናል። ነገር ግን እግዚአብሔር አንድም ቀን አልተወውም። በተመሳሳይ መልኩ ዳዊትን እንመልከት። ንጉሥ ከመሆኑ በፊት በዋሻዎች ተደብቆ ይኖር ነበር። ሰዎች ያሳድዱት ነበር፣ ጠላቶቹ በዙበት፣ ጓደኞቹም ተለዩት። በዚያ ሁሉ መካከል ዳዊት በመዝሙር 34:18 ላይ ልባቸው ለተሰበረ እግዚአብሔር ቅርብ ነው በማለት ዘመረ። ይህንን በደንብ አስተውል። መጽሐፍ ቅዱስ እግዚአብሔር ስኬታማ ለሆኑ ብቻ ቅርብ ነው አይልም፣ ልባቸው ለተሰበረም ጭምር ቅርብ እንደሆነ ይናገራል። አንዳንድ ጊዜ ህመማችን እግዚአብሔርን በደንብ የምናውቅበት ቦታ ይሆናል። ሌላው ብዙ ሰዎች ኢየሱስን ሲያስቡ ተአምራትን የሚያደርግ፣ ድውያንን የሚፈውስ፣ ሙታንን የሚያስነሳ ኃያል አዳኝ አድርጎ ብቻ ያስባሉ። ነገር ግን መጽሐፍ ቅዱስ ኢየሱስን የሐዘን ሰው ብሎም ይጠራዋል። ኢየሱስ ውድቀትን፣ መከዳትን፣ መገፋትን፣ መሳለቅን አይቷል። የቅርብ ጓደኞቹ እንኳን ትተውት ነበር። ይሁዳ በ30 ብር አሳልፈው ሸጠው። ጴጥሮስ 3 ጊዜ አላውቀውም ብሎ ካደው። ደቀ መዛሙርቱ በጭንቀቱ ሰዓት ሸሹ። አይሁዳውያን ተሳለቁበት፣ ደበደቡት፣ ገረፉት፣ አዋረዱት፣ በመጨረሻም በመስቀል ላይ ሰቀሉት። ከዛም ኢየሱስ በመስቀል ላይ ሆኖ እንዲህ አለ፣ አምላኬ አምላኬ ሆይ ለምን ተውኸኝ ብሎ ተናገረ። ይህ ንግግር እንደ ቤተክርስቲያን የተለየ ትርጉም ቢኖረውም ከዚህ ነገር ግን አንድ ነገር እናስተውላለን። ኢየሱስ ህመምን እንደሚያውቅ እንረዳለን። ስለዚህ አንተ ስታለቅስ፣ ልብህ ሲሰበር፣ ብቸኝነት ሲሰማ ሁሉም ሰው ቢተው እርሱ ግን አይተውህም። ምክንያቱም እግዚአብሔር ህመምን በተግባር የሚያውቅ አምላክ ነውና። ሰይጣን ከሚያሳምነን ትልቁ ውሸቱ አንዱ ይህ ነው። እየተጎዳ ነው፣ ስለዚህ እግዚአብሔር ትቶሃል በማለት በተደጋጋሚ ይነግረናል። ነገር ግን ይህ እውነታው አይደለም። ለምን? እዚህ ጋር ኢዮብን አስታውስ። በአንድ ጊዜ ሀብቱን፣ ልጆቹን፣ ጤንነቱንና ሁሉንም ነገር እንዳጣ በአይነ ህሊና አስታውስ። ሰዎችም እግዚአብሔር ትቶታል፣ ምን ኃጢአት ቢሰራ ነው ብሎ ብዙ ነገር ተናገሩበት፣ አሰቡበት። ነገር ግን እግዚአብሔር ገና ታሪኩን እየጻፈ ነበር። የጨለማው ጊዜ፣ የህመሙ ጊዜ የመጨረሻው ታሪኩ አልነበረም። እግዚአብሔር ከብዙ መከራው በኋላ ኢዮብን ድጋሚ መልሶ ባረከው። ይህ ዛሬ ለእኛም ትልቅ ተስፋ ነው። ዘር በመሬት ውስጥ ሲቀበር ለብዙ ቀናት አይታይም። ያ ማለት ግን እያደገ አይደለም ማለት አይደለም። ከሰው አይን ተሰውሮ እያደገ ነው። እምነትህም እንዲሁ ነው። አንተ ምንም እንኳን ባታይ እግዚአብሔር በልብህ ውስጥ እየሰራ ነው። ስለዚህ ተስፋ አትቁረጥ። የዛሬው እንባ የነገው የምስጋና ምክንያት ሊሆን ይችላል። ሐዋርያው ቅዱስ ጳውሎስ በህይወቱ የነበረውን መከራ እንዲወገድለት 3 ጊዜ ጸሎት አድርጎ ነበር። ነገር ግን የእግዚአብሔር መልስ እንዲህ ነበር፣ ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል ብሎ ተናግሮታል። አንዳንድ ጊዜ እኛ ጌታ ሆይ መከራውን አስወግድልኝ ብለን እንጠራዋለን። እርሱ ግን መከራውን መሸከም የሚችል ኃይል እሰጥሃለሁ በማለት ይመልስልናል። ምክንያቱም ጠንካራ ሰዎች በቀላል ህይወት አይፈጠሩምና። ወርቅ በእሳት አልማዝ በግፊት ይፈተናል። በተመሳሳይ መልኩ እምነታችን በፈተና ይጠነክራል። ስለዚህ በርታ። ከገጠመ ነገር መልካም ነገር ተማርበት። ልክ እንደ ዮሴፍ ይቅርታን፣ እንደ ዳዊት በእግዚአብሔር መታመንን፣ እንደ ኢዮብ በሁሉም ሁኔታ መጽናት፣ እንደ ቅዱስ ጳውሎስ ባለህ ነገር መርካትን ተማርበት። ከእግዚአብሔር ውጭም በእውነት ልብህን የሚያረካ ምንም ነገር እንደሌለም ተረዳ። መከራ ለዘላለም የሚኖርበት ቦታ አይደለም፣ ግን ለመማር ጠቃሚ ቦታ ነው። መከራ ልብህን መራራ እንዲያደርግ አትፍቀድ፣ ይልቁንም እምነትህን እንዲያጠነክር ፍቀድ። ሮሜ 8:28 ላይ እንዲህ ይላል፣ እግዚአብሔር ለሚወዱት ሁሉ ነገር ሁሉ ለበጎ እንደሚሰራ እናውቃለን ይላል። መጽሐፍ ቅዱስ ሁሉም ነገር ጥሩ ነው አይልም፣ ነገር ግን እግዚአብሔር ሁሉንም ለበጎ ያደርገዋል ይለናል። የተሰበረ ልብህን ለክብሩ ሊጠቀምበት ይችላል። ዛሬ ላይ ህይወትህ በመከራ ቢሞላም ተስፋ አትቁረጥ። ማልቀስ ከፈለክ አልቅስ። ጸሎት ማድረግ ከከበደ ጌታ ሆይ እርዳኝ የሚል አንድ ቃል ብቻ ተጠቀም። ሰዎች ቢተዉ እግዚአብሔር አይተውህም። ዮሴፍን በእስር ቤት፣ ዳዊትን በዋሻ፣ ኢዮብን በመከራው ያልተወ አምላክ፣ ቅዱስ ጳውሎስን ያበረታው ኢየሱስ ዛሬም ካንተ ጋር ነው። አስታውስ፣ መከራ ለጥቂት ጊዜ ይቆያል፣ የእግዚአብሔር ታማኝነት ግን ለዘላለም ይቆያል። አንድ ቀን ወደ ኋላ ተመልሰ ልብህን የሰበረው ወቅት እግዚአብሔር ህይወትን የለወጠበት ወቅት እንደነበረ ትረዳለህ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ከቪዲዮ አሪፍ ነገር ካገኛችሁበት ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ሰፖርት አድርጉን። እግዚአብሔር አምላክ ይባርካችሁ። ሳምንት በሌላ ቪዲዮ እስከምንገናኝ ቻው።